የባህሪ ለውጥ አንዱ ያገባ ሊሆን ይችላል፣ አንዱ ያላገባ ሊሆን ይችላል። ኮንትሮል ለማድረግ መሞከር ይቻላል። አስተዋጽኦአቸው የበዛ መሆን የለበትም። እኩልነት እሱ አይደለም ነው። አንደርስታንድ ሊያደርጉ የሚችሉ ሰዎች አሉ። ስቲል ግን እሱ ያተሰጡትን ማየት አልቻለም። ወደኋላ ከነበረው ነገር አንጻር ነው። ሰላም እንዴት ናችሁ? ውድ የልብ ድምጽ ቤተሰቦች ታቲና ፍሎሪ ነን። እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ዛሬም እንደተለመደው በመረጥነው ርዕስ ላይ እንወያያለን። አብራችሁን ነው። እሺ ቤተሰቦቻችን፣ ያው ባለፈው እንዳዳመጣችሁት በባለፈው ኤፒሶድ ላይ ሞር ፎከስ ያደረግነው ወንዶች እንዴት ነው ሴቶችን አንደርስታንድ የሚያደርጉት የሚለውን ቶፒክ ነበረና ወይ እንዴት አንደርስታንድ ማድረግ አለባቸው እያልን እየተወያየን ነበረ። የዛሬ ቶፒካችን ምንድነው የሚሆነው ከባለፈው አንፃር? የዛሬው ቶፒካችንም ከባለፈው ጋር ተመሳሳይ የሆነ ቶፒክ ነው ያለን። ነገር ግን የዛሬው ከባለፈው የሚለየው ምንድነው? ሴቶች ወንዶችን ደግሞ በምን መልኩ እንረዳቸው የሚለውን ነው የምንነጋገረው። ስለዚህ አብራችሁን ቆዩ። እንግዲህ ቤዝድ ኦን ዲስ ሴቶች ወይም ደግሞ ሚስቶች ባሎችን በምን መልኩ እንረዳቸው ወይም ደግሞ ብዙ ጊዜ ሴቶች እንደ ሚስት ወይም እንደ ፍቅረኛ የምናጠፋቸው ጥፋቶች አሉ። እነሱ ጥፋቶች ምንድን ናቸው የሚለውን እንነጋገርባቸዋለን። ለምሳሌ አክብሮት ማጣት ወይም ደግሞ ወንድ ልጅን ያው ኦብቪየስሊ ሴቶችም ክብርን እንፈልጋለን፣ መከባበርን እንፈልጋለን። ግን ብዙ ጊዜ ሴቶች ወንዶችን በሚስትም ሆነች ፍቅረኛ ሆና የማመናጨቅ ነገር አለ። እሱ ደግሞ ወንዶችን ሊረብሻቸው ወይም ደግሞ ሊያስከፋቸው የሚችል ነገር ነው። ሌላው በቂ ድጋፍ አለማድረግ ወይም ደግሞ ሰፖርት አለማድረግ፣ ለምሳሌ እሱ በሚሰራው ስራ ላይ ወይም ደግሞ የተለያዩ የህይወት ጎሎች ወይም ደግሞ የዓላማዎች ይኖሩታል። ስለዚህ ያኔ ደግሞ ያንን ለማድረግ በሚጥርበት ጊዜ ወይም በሚለፋበት ጊዜ፣ ለቤቱ በሚሮጥበት ጊዜ ከጎኑ አለመቆም፣ አይዞ ላይክ አለውልህ አይነት ነገር አለማሳየት፣ ሰፖርት አለማድረግ፣ እሱም አንድ ሊያስደብረው የሚችለው ነገር ነው። ሌላው ደግሞ መተማመንን የሚያናጋ ነገር ነው ማለት ነው። ምንድነው እሱ? በሪሌሽንሽፕ ላይ እያለን ትረስት እንዳይኖረው በእኛ ላይ የምናሳያቸው የተለያዩ አይነት ባህሪዎች ይኖራሉ። ወይም ደግሞ ሚስትም ሆነን እያለ ትረስት ኢሹ እንዲፈጠር ሙሉ ለሙሉ ሴት ጋር ነው እያልኩ ሳይሆን ወንዶችም ጋር ያለ ችግር ነው። ፐርሰናል የሆነ የትረስቲንግ ኢሹ ሊኖር ይችላል። ነገር ግን እኛም ደግሞ ራሳችንን በመታመን ማሳየት እንችላለን። በመታመን የራሳችንን ሚና መጫወት እንችላለን፣ ሴቶች ማለት ነው። ስለዚህ እንዳንታመን የሚያደርጉንን ባህሪያቶች ማስተካከል አለብን። የምናሳየው የሆነ አክት ይኖራል ወይም ደግሞ የምናሳየው የሆነ ባህሪ ይኖራል ሳናስበው እና እነሱን ነገር ማስተካከል ማረም አለብን ማለት ነው። ወንዶችን ደግሞ በተሻለ ለመረዳት ስሜታቸውን ማድመጥ ነው። ምክንያቱም ብዙ ጊዜ ወንዶች ኢሞሽናቸውን ማሳየት አይችሉም። ብዙ ጊዜ ሲያለቅሱ ላይክ ወንድ አይደለ እንደ አንተ ምናምን አይነት ነገር ይባላሉ።
እሱ ደግሞ ጥሩ ነገር አይደለም። ያው ተፈጥሯዊ ነገር እስከሆነ ድረስ ኢሞሽናቸውን ማሳየት፣ ሲከፋቸው፣ ሲያዝኑ፣ ሲደብራቸው ማሳየቱ ምንም ማለት አይደለም። ስለዚህ በዚህ ጊዜ አንቺ ወይም ደግሞ ሚስቶች፣ ሴቶች ከጎኑ ልንሆን ይገባል ማለት ነው። ድጋፍ ልናደርግ ይገባል። በዚህ ጊዜ አብረናቸው ልንሆን ይገባል፣ ልንረዳቸው ይገባል ማለት ነው። የሚያስጨንቃቸውን ነገሮች መነጋገርና ለነሱ ቦታ መስጠት ጠቃሚ ነገር ነው። ስለዚህ ባል ደግሞ በቤተሰቡ ላይ ያለው ኃላፊነት ቤተሰቡን መምራት፣ አስፈላጊውን ጥበቃና ድጋፍ ማድረግ እንዲሁም የቤተሰቡን ኃላፊነት በመሸከም ታላቅ አስተዋጽኦ ያደርጋል። የቤተሰቡን ደህንነትና መረጋጋት ማረጋገጥ ነው። ይህም የገንዘብ ድጋፍ ሊሆን ይችላል፣ የስሜታዊ ድጋፍ ሊሆን ይችላል። በተጨማሪም ለቤተሰቡ ጥሩ መሪ በመሆን አዎንታዊ ከባቢን በመፍጠር ትልቅ ሚና ይጫወታል። ስለዚህ አሁን በዚህ ሀሳብ ላይ ደግሞ አንቺ ምን ትያለሽ? ምን አይነት አመለካከት አለሽ? ቤዝድ ኦን ዲስ ከዚህ ሀሳብ ጋር ሌላ የምናወራበት ነገር ወይም ከዚህ ሀሳብ ጋር ተጨማሪ የምንጠቅሰው ነገር የሴትና የወንድ ወይም ደግሞ የባልና የሚስት በትዳር ውስጥ ያላቸው ሚና ነው የሁለቱንም። ስለዚህ በትዳር ውስጥ ሲኖሩ ወይም ባልና ሚስት አንድ ላይ በሚኖሩበት ሰዓት ሁለቱም የየራሳቸው የሆነ ሚና አላቸው ወይም አስተዋጽኦ ያደርጋሉ። ከዚህ በፊት ስትጠቅሺ እንደነበረው አንቺ የባልን ሚና ወይም ደግሞ እንደ ፕሮቫይደር ወይም ለቤተሰቡ በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ እንደ ፕሮቫይደር እንደመሆኑ መጠን የሚገጥሙትን ችግሮች ወይም ደግሞ ሊያጋጥሙት የሚችሉትን ፈተናዎች እያየን ነበረ። ስለዚህ ሚስትም ባልም በቤት ውስጥ ያላቸውን ሚና የሚጀምረው ቤተሰባቸው ወይም ደግሞ ትዳራቸው ካለበት ሁኔታ ወይም ደግሞ ትዳራቸውን በሚመሩበት ሁኔታ ይመሰረታል ማለት ነው። ያው የአንዱ ትዳር ከሌላው ትዳር ስለሚለያይ ማለት ነው። ስለዚህ የሴቶችና የወንዶች ወይም የባልና የሚስት ብለን ከምናነሳው ነጥብ የመጀመሪያው ምንድን ነው? ሚስት እንደ ቤተሰቡን እንደምትመራ አንድ አካል ሆና ልጆች ካሉ ወይም ደግሞ በትዳር ውስጥ ባል ከሚመጣበት ወይም ደግሞ ባል ከሚያስበው ሀሳብ ባል የሚያስበውን ሀሳብ ወይም ደግሞ የእሱን ህይወት ማለት የእሱን ምኞት ሊሆን ይችላል፣ አላማ ሊሆን ይችላል በመደገፍ የተሻለ ነገር ማድረግ ትችላለች ብዬ አስባለሁ። ምክንያቱም ያው ትዳር ውስጥ እስከሆኑ ድረስ አንዱ የአንዱ ስኬት ማለት የትዳሩ ስኬት እስከሆነ ድረስ ሚስት ባልን መደገፈው ወይ ባልም ሚስቱ መደገፉ የመጀመሪያ ሚናቸው ነው ማለት ነው። ሌላው ግን እንደ ሚስት በመሆኗ ወይ ባል በመሆኑ ወንድና ሴት በመሆናቸው የሚመጣ ግዴታ ይኖራል። ከዚህ በፊት በነበረው ኤፒሶድም ስናወራ እንደነበረው ሁለቱም ሰራተኛ ሊሆኑ ይችላሉ። ሁለቱም ለቤተሰቦቻቸው የማበርከት ግዴታ አለባቸው። ለምሳሌ በብር ሊሆን ይችላል። ሚስት ቤት ውስጥ ልትሰራ ትችላለች፣ ባል ውጪ ሰርቶ ሊመጣ ይችላል። ሁለቱም ሊሰሩ ይችላሉ ውጪ፣ እንደየሁኔታው ለቤተሰባቸው ማበርከት ያለባቸውን ነገር ይኖራል ማለት ነው። ስለዚህ ሁለቱም በተመሳሳይ ሰዓት ግን የተለያየ ግዴታዎች ወይ የተለያዩ ሚናዎች ናቸው የሚኖሯቸው ማለት ነው። እና እንደዛ ነው የማስበው። ኦኬ እኔም እንግዲህ ሴም አይዲያ ወይም ተመሳሳይ ሀሳብ ነው ያለኝ። እናንተም እንግዲህ በሀሳብ አስተያየታችሁን ስጡን። እኛ የኛን የሆነ ፐርስፔክቲቭ አለ የራሳችንን የሆነ እይታ ነው የምናራምደው ወይም ደግሞ የምናስተላልፈው ለእናንተ። እናንተ ግን ይሄ ትክክል አይደለም፣ በዚህ መንገድ ብታዩትስ፣ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው ብላችሁ የምትሰጡን ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ያሳውቁን። ሞር እያመጣን የምንወያይባቸው ይሆናል ማለት ነው። ስለዚህ ይሄ ላይክ እኛ ስላልን ትክክል ነው ብለን የደመደምነው ነገር አይደለም። ያው የተለያየ አይነት ሀሳቦችን እያነሳን የተሻለውን እየመረጥን ምንሄድ ነው የሚሆነው። ስለዚህ እናንተንም ሀሳብ አጋሩንና ትክክልም ካልሆንን አርሙን።
እናውራበት፣ እንነጋገርበት፣ የተሻለ ሰው እንሁንበት እንላለን። ተከታተሉ። ሌላው ደግሞ በአጠቃላይ ባልና ሚስት ወይም ደግሞ በፍቅረኛ ማቾች መሀል የሚከሰት ጸብ ይኖራል። ብዙ ጊዜ ሴቷ ላይ የሚታይ ደግሞ የባህሪ ለውጥ ወይም ደግሞ የመነጫነጭ አይነት ነገር ይኖራል እና እሱን ማስቀረት ባይቻልም ቢካዝ ተፈጥሯዊ ነገር ስለሆነ ሙሉ ለሙሉ ማቆም አይቻልም ነው እንጂ መቀነስ ወይም ደግሞ ኮንትሮል ለማድረግ መሞከር ይቻላል። ግን ደግሞ በዚህ ሁሉ ውስጥ ደግሞ አጠቃላይ አሁን ይሄ ወንድ ሴት ምናምን ተብሎም ሳይሆን ወንዶችም አዌርነስ እንዲኖራችሁ ወይም ደግሞ ግንዛቤው እንዲኖራችሁ ነው። because አንዳንድ ሰዎች ስለዚህ ማያውቁ ሰዎች ጭራሽ የማይገባቸው ሰዎች አሉ። ሴት ልጅ በወር ውስጥ 4 አይነት ባህሪያት አሉ ይባላል እና እነሱ ምንድናቸው? በየሳምንቱ ከአንድ ሳምንት አንድ ሳምንት የተለያየ አይነት ባህሪ ይኖራታል። ምክንያቱም በወር አበባ ዑደት ወቅት የሚከሰት የባህሪ ለውጥ፣ የስሜት ለውጥ ወይም መቀያየር ሊኖር ይችላል ማለት ነው። አዎ ልክ ነው። አዎ ስለዚህ ይህ ደግሞ እንደ PMS ወይም ፕሪሜንስትራል ሲንድሮም ሊሆን ይችላል። ለምሳሌ የመናደድ፣ የሐዘን ወይም የድካም ስሜት ሊሰማ ይችላል ማለት ነው። ስለዚህ በወር አበባ ዑደት ወቅት የሰውነት ሙቀት መጠን መጨመር ሊኖር ይችላል ማለት ነው። እነዚህ ለውጦች ደግሞ የተለመዱና ባዮሎጂካል የሆኑ ለውጦች ናቸው። ስለዚህ በዚህ መሰረት የመነጫነጭ የሴቷ የባህሪ ለውጦች ወይም ደግሞ ቶሎ ኢሞሽናል እንሆናለን ብዙ ጊዜ ሴቶች እና በነገሮች ቶሎ የመከፋት አንዳንዴ በዛውን ወቅት ላይ ደግሞ ሲሆን ማያናድድ ነገር ሊያናድደን ይችላል። በራሳችን ልንናደድም እንችላለን እና ይሄ ደግሞ የሆርሞን ለውጥ ስለሆነ ይሄንን ነገር ወንዶች ወይም ደግሞ ባሎች፣ ቦይፍሬንዶች አንደርስታንድ እንድታደርጉ ይሄንን ነገር ኮንሲደር ብታደርጉት አሪፍ ነው። because የሆነ ነገር እንትን ሲሆን አይ it's because ፔሪዷ ላይ በምትሆንበት ሰዓት እንደዚህ አይነት ነገር ያጋጥም ስለሚችል አዌርነሱ ካላችሁ ወይም ደግሞ የምታውቁ ከሆነ ኦኬ ብላችሁ ነገሩን ተወት ለማድረግ ወይም ደግሞ አንደርስታንድ አድርገው ተረድቶ ለመተው ይጠቅማል ወይም ለመፍታት ይጠቅማል ማለት ነው። ይሄ እንደ ቲፕ ነው አይደል? ቲፕ እየሰጠናችሁ ነው ባይ ዘ ዌይ እዚህ ጋር እና ከመወዛገብ ያድናል። እንደገና ደግሞ በቃ ይሄ ሰላምን ይፈጥራል። ይሄን አዌርነሱ ካለ ሰላም ይፈጠራል። ይሄ ይቀንሰዋል፣ ጸቡን፣ ጭቅጭቁን በተወሰነ መልኩ ይቀንሰዋል because understanding ስለሚኖር። ስለዚህ ሴቶችም ደግሞ ራሳችንን ኮንትሮል ለማድረግ too much ኢሞሽናል አለመሆን በብዙ መንገድ ራሳችን ላይ በመስራት ወይም ደግሞ ቤተር ለመሆን ፕላስ ደግሞ በዛን ሰዓት ደግሞ የሚያስደስተን ለማድረግ የሚያስደስተን ነገር እያደረገን ለማሳለፍ እንሞክር። ሁሉንም እነሱ ላይ እንትን ከማለት በፊት ማለት ነው እና ስለዚህ ይሄንን አዌርነስ አውቀን የተሻለ ነገር እንፍጠር እያልን ነው። እንግዲህ የኔ ሀሳብ እዚህ ጋር እንግዲህ ጸብን ለመቀነስ ይሄ ነው አንዱ መፍትሄ በትዳር ውስጥ ትንንሽ ችግሮች። አዎ ስለዚህ አሁን ከዚህ በኋላ አንቺ ደግሞ ምን ትያለሽ? ምን ሀሳብ አለሽ? ከዚህ ውጪም ደግሞ ሌላ የተለያየ አይነት ነገር በትዳር ውስጥ የሚያጋጥሙ አንድ ላይ ጠቅላላ አድርገን እያወራንበት ስለሆነ በትዳር ውስጥ ያሉት ችግሮች እኛም አናስተውላቸው ግን እንደ ትልቅ ተደማምረው ችግር የሚሆኑ ናቸው። እሺ እንግዲህ አሁን ደግሞ ከዋተርሜለን ጁስ ጋር ተመልሰናል። ትንሽ እረፍት አልቻልንም እየወሰድን ነበረ። እንግዲህ ትንሽ በመሀል እረፍት እናድርግ። እንደገና እናንተም አሰብ ያደረጋችሁ ደግሞ እንድጠብቁን ፈልገን ነው። ቺርስ ተመልካቾቻችን፣ ለእናንተም ቺርስ ብለናል። ኦፍ ኮርስ በቤት ውስጥ ያዘጋጀነው ቆንጆ ዋተርሜሎን ጁስ ነው። delicious. Wow. Wow. It's literally
እዩት በጣም ጠፍቷል። ቺርስ ብለናል። ለማንኛውም እሺ ከዚህ በፊት ስንወያይበት እንደነበረው ሚስት ባሏ እንዴት ተረዳ ባሏም ደግሞ እንዴት እሷን ይረዳት እያልን እያወራች ነበር። እሷ ስንወያይ ነበር በዛ ፖይንት ላይ። ከዛ ባለፈ ደግሞ ትንንሽ ነገሮች ሆነው ወይም ደግሞ ትልቅ ችግር ነው ብለን የማናስባቸው ነገር ግን በትዳር ውስጥ ምንድነው ይሄ አንድ ላይ ሲመጡ ችግር ሆኖ የሚነሱ ነገሮች አሉ። ለምሳሌ እናንተም በዚህ ላይ ያላችሁን ሐሳብ አካፍሉ። ለምሳሌ ጓደኛ እንዴት ነው የምናየው? ወይ ደግሞ በትዳር ውስጥ የእሷም ሊሆን ይችላል፣ የሚስት ሊሆን ይችላል፣ የባልየው ሊሆን ይችላል። የሁለቱ ጓደኞች ምን አይነት አስተዋጽኦ ነው ያላቸው በትዳር ውስጥ ወይም ደግሞ ምን አይነት ሩል ነው ያላቸው የሚለውን ነገር ማሰብ ያስፈልጋል። ለምንድነው ይሄን ማንሳት የፈለኩት? ብዙ ሰው እንደ ችግር አይመለከተውም። ወይ ባል የሚስት ጓደኞች በጣም በመብዛታቸው ምክንያት ሲማረር ወይ ይሄ ነው ችግሩ ብሎ አይናገርም። የሆነ ነገር ሲፈጠር ጭቅጭቅ ሲነሳ ነው እንጂ መጀመሪያ እንደ ችግር ወይም ደግሞ ሁለቱም የተስማሙበት ነገር ሲሆን አናይም ብዙ ጊዜና እኔ የማስበው ምንድነው በትዳር ውስጥ ያው ብዙ ሁሉም ከቤተሰብ ጀምሮ ጓደኛ በጣም እንትን መሆን የለበትም። አስተዋጽኦ ሊኖራቸው አይገባም በእኛ ትዳር ውስጥ ማለት ነው። ምክንያቱም ለምሳሌ ሚስት በጣም ብዙ ጓደኞች ካሏት ምን ይመጣል? የጓደኞቿን ሀሳብ ተግባራዊ ማድረግ፣ የጓደኞቿን ህይወት የመከተል፣ የጓደኞቿ ያሏትን ነገር በትዳሯ ውስጥ የማስገባት እድሉ በጣም ሰፊ ነው የሚሆነው ማለት ነው። ባልም በተመሳሳይ ሁኔታ እንደዚህ አይነት ሀሳቦች ወይ እንደዚህ አይነት ጓደኞች ካሉት ወይም ደግሞ በጣም ብዙ የግሩፕ አለ አይደለ? ብዙ ጓደኞች ያሉበት ግሩፕ ውስጥ የሚኖር እዛ ውስጥ የሚካፈል ባል ከሆነ ያምን ይፈጥራል። በተመሳሳይ ሁኔታ ልክ እንደሷ እነሱ የሚሉትን ነገሮች እዛ ውስጥ ለምንድነው ጓደኛ አንዱ ያገባ ሊሆን ይችላል፣ አንዱ ያላገባ ሊሆን ይችላል አይደለ? አንዱ በፍቅር የተጎዳ ሊሆን ይችላል፣ አንዱ ደግሞ ሴቶች የሚጎዳ ሊሆን ይችላል። የተለያየ ስለሚሆንና የሁሉንም ባህሪ ተግባራዊ ለማድረግ መሞከር ነገር ይኖራልና በትዳር ውስጥ ማሳለፍ የሚገባን ጊዜ እና ሰዓት ይሻማብናል ማለት ነው። እና በሁለቱም ጎን ነው እያወራን ያለ ነው። በሁለቱም ጎን ይሄ በጣም ኤክሰስ የበዛ ጓደኝነት የበዛም ባይሆን ደግሞ ትንሽም ቢሆኑ ደግሞ አስተዋጽኦአቸው የበዛ መሆን የለበትም በእኛ ትዳር ውስጥ ማለት ነው። ብዙ ጊዜ ጓደኞች አስፈላጊ የሚሆነው ሲጣሉ ሊሆን ይችላል በመሃል አይደለ? አንዳንዴ ግጭትም ቢሆን በነገሮች ላይ ሰው የማይገባበት ግጭት አለ። ግን አንዳንድ ግጭቶች በጓደኛ የሚፈቱ ሊሆን ይችላሉ። ወይም ደግሞ ሀሳብን ለማካፈል ለመወያየት ያክል ጠቃሚ ነው ብዬ አስባለሁ። ኤክሰስ የሆነ ወይም የበዛ ጓደኝነት ለብዙ ኢንቮልቭመንት ወይ በጣም ሰው ጓደኞቻችን ህይወታችን ውስጥ ብዙ ውሳኔዎች እንዲወስኑልን እድል ይሰጣቸዋል ማለት ነው። እና በሁለቱም በኩል ጓደኛን በልክ ማድረግ ብቻ ሳይሆን ደግሞ በትዳር ውስጥ ያለውን ኢንቮልቭመንታቸውን ወይም ተሳትፏቸውን መቀነስ የተሻለ ነው። እና አንዳንዴ ሳይታወቀን ወይ የእሷ ጓደኞች ሲበዙ እሱ ያየ ምንም ነገር አይናገርም። ባለመናገሩ ምክንያት እየተደማመረ ይመጣና የሆነ ታይም ላይ በቃ ኢሹ ይሆናል ማለት ነው፣ ጉዳይ ይሆናል። እና ኢሹአቸው የጓደኛ በዚህ ምክንያት መሆኑን ራሱ አያስተውሉትም ብዙ ጊዜ። እና በተመሳሳይ ሁኔታ እሱም እንደዛው ጓደኞቹ ጋር ሲወጣ ጓደኞቹ ጋር ብዙ ጊዜ ሲያሳልፍ ምናምን ከእሷ ጋር ማሳለፍ ያለበትን ጊዜ ለነሱ እየሰጠ ነው ማለት ነው። እና እሷም በተመሳሳይ ሁኔታ እንደዚህ ብላ ኮሚኒኬት ስለማያደርግ ወይም እርስ በርስ በጓደኝነት መብዛት ምክንያት ሊፈጠር የሚችል ችግር እንዳለ ስለማይወያዩ ብዙ ጊዜ መጨቃጨቂያ ነገር ሆኖ ሲነሳ እንሰማለን። ወይም ደግሞ በኋላም ወደ ፍቺም ወዳልተፈለጉ እንትኖች ይሄዳል ማለት ነው። እስካሁን ስናወራበት በነበረው ነጥብ ላይም ተመሳሳይ ውጤት ስለሚኖረው ነው። ስለዚህ መረዳዳት፣ መነጋገር፣ አንዱ የሚያናደውን አንዱ ሊረዳ ይገባል። ባል የሚያናደው ሚስት የሚያናዳትን ነገር ባል ሊረዳ ይገባል። እና እንደዚህ ነጥቦች ናቸው ብለን ስናነሳ
አንዱ መነሳት ያለበት ፖይንትም ይሄ ነው ብዬ ስለማስብ ነው። መልካም ቆንጆ ሀሳብ ነው። እኔም እስማማለሁኝ በዚህ ሀሳብ አስተያየታችሁን ሼር አድርጉን፣ ኮሜንት ሴክሽን ላይም አስቀምጡልንና በሰፊው እንነጋገርባችኋለን። ሌላ በዚህም ደግሞ መንገድ ይሄኛውንም ደግሞ ነገር እስኪ ምን ታስባላችሁ የምትሉት አስተያየት ካላችሁ ወይም ደግሞ ሀሳቦች አዳዲስ ሀሳቦችን ካላችሁ አጋሩንና እዚህ ጋር እንነጋገርባችኋለን። እሺ ወደሚቀጥለው ሀሳብ እኔ ደግሞ ሌላ የሚቀጥለው ሀሳብ ደግሞ የኔ ፐርስፔክቲቭ ወይም ደግሞ እኔ ይሄኛው ደግሞ ቢሆን በዚህ መልኩ ደግሞ ቢሆን ብዬ የማስበውን ነገር ላጋራችሁ። አብራችሁን ቆዩ። ቀጣዩ ሀሳቦቻችን ምንድን ናቸው? ወይም ደግሞ ጠቅለል አድርገን የመጨረሻ እንወያይባቸውና ለዛሬ ይብቃል ማለት ነው። ስለ ሴትና ወንድ አጠቃላይ ወይም ደግሞ ብዙ ጊዜ በፌሚኒዝም ወይም ደግሞ በፌሚኒስት ሰዎች የሚታወቅ ብዙ ጊዜ ሲነገር የምንሰማው ነገር ከወንድም ከሴትም እኩል ባላንስ ያደረገ ነገር ይዘን እንድንሄድ አንድ የመጨረሻ ማጠቃለያ እንበላችሁ። እሺ እንግዲህ ሴት እና ወንድ እኩል ናቸው ሲባል ፊዚካሊ ሳይሆን በእውቀት ወይም በስራ ማለት ነው። ይሄ ማለት ደግሞ አንድ ሰው ወይም አንድ ወንድ ሲኢኦ ወይም ደግሞ የመሪነትን የስራ ድርሻ ሲይዝ ሴቷም ከሱ እኩል የሆነ አቅም ብቃት አላት ማለት ነው እንጂ ፊዚካሊ ባላንስ ያደርጋሉ። ናቹራሊም የተለያየን ስለሆነ ባዮሎጂካሊ ስናየው በጣም የተለያየ ነገር አለንና ከፊዚካሊ እና ከእውቀት ነገር ጋር ባታገናኙት ወይም ደግሞ ለይታችሁ ብታዩት መልካም ነው። በተጨማሪም ወንዱ ለፍቶ ጥሮ ግሮ ሲያገኝ ጎበዝ ጀግና በመባል ይታወቃል። ሴት ልጅ ደግሞ ለፍታ ጥራ በምታገኘው ብር ላይ ብዙ ጊዜ ብሌም አይደል ወቀሳ ነው የሚደርስባት። ለምን? ራሷ አግኝተዋለች ወይም ብቃቷ አላት ተብሎ ስለማይታሰብ አቅሟ የላትም ብሎ ስለሚታሰብ ከወንድ ያመጣችው ነው ከከሌ እንትን ያለችው ነው ከዚህ የወሰደችው ነው እንጂ በራሷ ቆማ ራሷን ችላ ገቢ ታመጣለች ተብሎ አይታሰብም። እናትም ሆና ሴት ልጅ ሲኢኦ መሆን ትችላለች፣ መሪ መሆን ትችላለች፣ የብዙ ነገር በብዙ የስራ ዘርፎች ላይ መሳተፍ ትችላለች ስቲል እናትም ሆና ማለት ነው። ስለዚህ እኩል የሆነ ብቃት ወይም አቅም አላቸው ማለት ነው እንጂ ወንዱ ፊዚካሊ 200 ፓውንድ ወይም ደግሞ 300 ፓውንድ ወይም 100 ኪሎ ቢሆን እሷም ልክ እንደሱ ፊዚካሊ እንደሱ መሆን አለብኝ ወይም ደግሞ የሆነ ድብድብ ወይ ደግሞ ግጥሚያ አይነት ነገር አይደለም። እኩል ናቸው ሲባል በአእምሮ፣ በብስለት፣ በአስተሳሰብ፣ በአመለካከት፣ በስራ በተለያየ አይነት የስራ ዘርፍ በተጨማሪ አንድ ወንድ ዩኒቨርሲቲ ገብቶ ተመርቆ የሲኢኦን ወይም ደግሞ የመሪነትን ስራ ሲያገኝ ሴት ልጅም እኩል የትምህርት እድል እንድታገኝ እኩል የሆነ የመሪነትን ቦታ እንድታገኝ መብት ወይም ደግሞ ብቃቱ አላት ማለት ነው። ከዚህ አንጻር ነው አቅም አላት የላትም፣ ሴት ልጅ እኩል ናት አይደለችም ተብሎ ከወንድ ጋር የምትመዛዘነው። ስለዚህ በዚህ መልኩ እንድታዩት አብዛኞቻችሁ ጉልበት ወይም ደግሞ በሌላ ነገር በፊዚካል የሆነ ነገር ላይ ስለምታዩት ማለት ነውና ይሄን ነገር ኮንሲደር እያደረግን ብንሄድ መልካም ነው እላለሁ። እሺ ከዚህ ጋር ተያይዞ ስለ እኩልነት ሲነሳ በጣም ፌመስ የሆነ እንትን አለ ስዕል አለ እና ብዙዎቻችሁ ያው እናንተ ማየታችሁት ከሆነ ላይክ ሰዎቹ እንትን ቁመታቸው ረጃጅም ነው ያሉት ሰዎች ማለት ነውና ኳሱን ግጥሚያ ለማየት እያዩ ነውና አጭር የሆነ ሰው አለ ሌላ እና ሁሉም የተሰጣቸው ወንበር ተመሳሳይ ነው። እሱም እዛ ጋር ቆሞ አይደርስበትም። እነሱ ግን መድረስ ከሚችሉ ድሮ የሚያዩት ነበረ ከዛ በላይ ማየት ኖርማል ካላቸው ላይ ጨመረላቸው፣ ግን ምንም የተጨመረላቸው ነገር የለም ማለት ድሮ የሚያዩት ነበረ። እሱ ግን ልክ እንደነሱ በእኩልነት ነው የተሰጠው አይደለ? አንድ አይነት መጠን ያለው እንትን ነው የተሰጣቸው። ስቲል ግን እሱ ያተሰጡትም ማየት አልቻለም።
እና እኩልነት እሱ አይደለም ነው። እኩል ነገር ለሁሉም መስጠት ሳይሆን ለሁሉም በሚያስፈልገው መጠን መስጠት ነውና ለሱ እንዲያይ የሚያስችለውን ያክል ከነሱ የበለጠ ሁለትም ሶስትም እጥፍ ቢሆን ወንበር መስጠት ምን አይደለም አድሎ አይደለም። ምክንያቱም የሚያስፈልገው ነው። እኩልነት ካለን ግን ያጋጫል ብዙ ነገር አንገባሽ። ለዛ ነውና አሁን ሴቶች እንደዚህ ሆነው ሴቶች እንደዛ ሆነው ለሴቶች ይሰጥ አፈርማቲቭ ምናምን የሚባለው ከምን ፐርስፔክቲቭ ነው? ወደኋላ ከነበረው ነገር አንፃር ነው። አሁን እንደ ወንዶች ትሪት ብናረጋቸው እኩል የሆነ ነገር ላይ አይደርሱም ወይም ደግሞ እኩል የሆነ እድልን አያገኙም ተብሎ ልክ እንደ ካሳ ነው እንትን የሚባለው ብዙ ጊዜ ካየሽና ምን ለማለት ነው እኩልነትን እንዲህ ላይክ ዳይሬክትሊ መተርጎም ወይ መፍታት እንትን አይለም የእኩልነትን ትርጉም ስለማይሰጥ ማለት ነውና በዚሁ ላይ ምንድነው ሐሳቡ እኩልነት ሲባል ያው የሚሰለች ሐሳብ መሆን የለበትም ሁሌም ሊነሳ የሚችል ሐሳብ ስለሆነ ነው እና በዚህ ልክ እንድትረዱን እንላለን። እናንተ ሐሳብ አስተያየታችሁን አካፍሉን። እናንተ የምታምኑበት ስለሌላም ርዕስ ሊሆን ይችላል። ስለዚህ ብታወሩበት የምትሉትን ርዕስ በኮሜንት ሴክሽናችን ላይ አስቀምጡልን። ለዛሬ ነበረን ውይይት ይሄን ይመስላል። እሺ እንግዲህ በኮሜንት ሴክሽናችን ላይ የተለያዩ አስተያየቶቻችሁን አጋሩን። አሁንም በድጋሚ በዲስክሪፕሽን ላይ በመናስቀምጥላችሁ የቴሌግራም ፔጃችን ወይም ደግሞ ግሩፓችን ላይ እየመጣችሁ የታሪኮቻችሁን አጫውቱን ወይም ደግሞ ሐሳብ አስተያየታችሁን አጋሩን ኮሜንት ሴክሽን ላይ እና መተን እዚህ ጋር በሰፊው እንነጋገርባችኋለን። ሐሳብ አስተያየታችንን የግል ማለት ነው እንሰጥባችኋለን። እንግዲህ በቀጣይ ኤፒሶድ እስክንገናኝ ድረስ ሰላም ሁኑልን። እንወዳችኋለን። ባይ